ራስ ቲክቶክ ላይ ተጠቅመህ ታውቃለህ? አሁን ላይ እየለቀቅክ አይደለም፣ እየተጠቀምክም አይደለም። ገባህ አይደለ? ዩቲዩብም ግን አሁን ለምሳሌ ይሄንን ያው አየኸው፣ ይሄ ማለት አንተ ከልጅ ጋር የምታሳልፈው ጊዜ ነው። ገባህ አይደለ? ምን ያህል በራስህ የምትወስን ልጅ ነህ፣ በራስህ በብዙ ነገሮች የምታሳልፍ ልጅ ነህ። ገባህ አይደለ? ይኸው አብርሃም አየኸው፣ አንተ እንደዚህ በጣም ነቃ ያልክ ልጅ ነበርክ። ብዙ ነገሮች ቦታዎች ትሄዳለህ። ይኸው በራስህ ነው የምታረገው ሁሉን ነገር። አብርሃም አሁን እንደዛ አይደለም ያለህበት ሁኔታ። ገባህ አይደለ? በራስህ መወሰን የምችል ልጅ ነበርክ። ለምንድነው ሰው የሚገድብ? ለምንድነው ሰው በዚህ ጋር ወጣ የሚል? ለምንድነው እነሱ ከሌሉ ማትንቀሳቀሰው እንዴ? አንተ እኮ የልጅ አባት ነህ። ልጅህ ነው በዚህ ልክ መጠበቅ ያለበት እንጂ አንተ እኮ በራስህ ወስነህ መውጣት መግባት የምችል ልጅ ነህ አብርሃም። ትክክል እንዴ? ለምንድነው ወደ ቀልብ ተመልሰህ አንዴ ራስህን ለማስወሰን የማትሞክረው እንዴ? እኔን ተው አትመነኝ፣ ግን ቢያንስ እህትህን እመናት። ገባህ? ማናችንም ማለት ነው አሁን ላይ የምንፈልገው ነገር አንተ በራስህ ወስነህ በራስህ ደህና እንድትሆን ብቻ ነው። እስኪ አብርሃም አሁን እዚህ ጋር ታየውና አሁን አንተ ያለው ማንነት ልዩነት አለው የለውም? እስኪ መልስልኝ እኮ ነው። ምን ሆኛለሁ? ምን ሆኜ ነው? እሺ እዚህ ጋር ምን ሆነ ነበር? አየሁ እንደዚህ ቀልጣፋ የነበርከው፣ እንደዚህ የምትስቅ የነበረው፣ እንደዚህ ትጫወት የነበረው ምን ሆነ ነበር? አይ ምን ሆኜ ነው የሚለው እኮ ጥያቄ ነው። አዎ ልክ ነህ። ምንድነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም፣ ሁለት ስራ አትሄድም። ሰው የሚይዝልህ ኤፍሬም ነው አይደል? መኪናህን የሚይዘው በፊት አንተ መኪና ራስህን ይዘህ የምትንቀሳቀሰው። ሁለት ደግሞ የምታደርጋቸው ነገሮች እንደዚህ አልነበሩም። ጸባይ በራሱ እንደዚህ ፍዝዝ ብለህ ሰዎችን የሚሉህን የምታደርግ ሰው አይደለህም። ያመንክበት ነገር የትም ግባ ታደርገዋለህ። ኤፍሬምን ሰምተህ አይደለም በፊት የምታረገው። እንዲህ አድርግ ሂድ ወደዛ ብሎ አይደለም የምታደርገው በፊት። እስቲ እንትን በል ገብቶሃል? ምን ሆኜ ያለው የሚለው ደግሞ ለእኛም ጥያቄ ነው። የሆንከው ነገር ነው ያልገባን እንጂ እየሆንክ ያለው ነገር እየታየን ነው። ሁሉም ሰው የሚያየው እኛ የምናየው ነገር ነው። ግን ምን ነካ የሚለው ነገር ወይ ሳይካትሪስትም ካስፈለገ ሳይካትሪስት እንድትታይ ላድርግ፣ ችግር የለውም። የሆነ ነገርም ከሆነ በቃ አይምሮ እንዲመለስ ነው የምፈልገው። አብርሃም እስቲ ጊዜ ስጠን። ብዙ ነገር አለ፣ ጊዜ ስጠን እስቲ። ከኛም ጋር ደግሞ ሁንና ጊዜ ስጠን። እሺ ስለዚህ እንደዚህ እናደርግሽ። አሁን እኔ እነሱ እዚህ ጋር ከመጡ ገባ እዚህ ጋር ግርግር፣ አዎ ሌላ ነገር ግርግር ነው የሚፈጠረው እነሱ ከመጡ። ስለዚህ ቢያንስ ማለት ነው ነገ በጠዋት ማለት ነው በጠዋት 12 ሰዓት ላይ በእኛ በጠዋት 12 ሰዓት ላይ አግኘን። ቀኔና ቡዜ መተን እንውሰድ። ገባህ አይደለ? ሊሂድ የሆነበት ቡዜ ትፈልገኛለች በላቸውና ና እኛ ጋር የፈለክበት እመጣለሁ፣ ችግር የለውም። እኔና ዳኒ እንመጣለን። 12 ሰዓት ላይ ጠዋት ሌሊት 12 ሰዓት ላይ መተን እንውሰድ። ከዛ በኋላ ከትንሽ ጊዜ በኋላ ተረጋግተህ ትመለሳለህ። አዎ ቀን ሙሉ ውለህ ትመጣለህ፣ ወይ ደግሞ የተወሰነ ጊዜ ቆይተህ ትመጣለህ። ለነሱ ግን መሄድ እፈልጋለሁ። በቃ ቡዜ ጋር በላቸው፣ ችግር የለውም። ጠዋት 12 ሰዓት ላይ ብቻ አንተ ነገር ጠዋት 12 ሰዓት ላይ ራስን አዘጋጅ ተጠብቀን ከዛ ለኛ መተን አስነስተን እንዴ ይሄን ቢያንስ እሺ በለን። በቃ ለነሱ ጊዜ እየሰጠህ ነው። የት ነው እኮ የምንሄደው? ችግር የለውም። እሱን ስንደርስ ታየዋለህ። ገባ? ለነሱ አሁን ጊዜ እየሰጠህ ነው። ቦታማ እንሄዳለን። ምን አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትነግረው የምትለኝ አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው አንተ። በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስለ እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያልሁን ለኛ የምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደህና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደህና እንድትሆን ከዛ ምርጫ ለራስህ ነው ወንድሜ። ይሄ ነገር በለን አብርሃም። አሁን የሆነ መጥተውም ጫጫታ ግርግር ነው የሚፈጠረው። እሱም ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ የሚሆነው ብዬ ነው ማሰብ። ይኸውልህ አሁን ምን መሰለህ እንዳገኘህንም አትንገራቸው። የእነሱ ነገር እየሸፈንክ እንደሆነ ሁሉ እነሱ ያሉን እያልክ እንደሆነ ደግሞ እኛንም አግዘን። ገባህ አይደል? እኛንም ተረዳንና እዚህ ጋር መተን እንዳወራህንም አትንገራቸው። ነገ ጠዋት 12 ሰዓት የምትመጣው ቡዜ ፈልጋህ ነው። ሰው ከቡዜ ጋር የሆነች ቦታው ደርሼ እመለሳለሁ ብለህ ንገራቸው። እሱን ከከለከሉ እሺ ካልካቸው አየህ አብርሃም አሁንም አንተ ወደ ራስህ አልተመለስክም ማለት ነው። ማድረግ የምትፈልገውን ነገር አትችልም ማለት ነው። ማድረግ መወሰን አልቻልክም ማለት ነው። ስለዚህ ነገ 12 ሰዓት ከእቴ ጋር እንሄድበታለን በላቸው። ሲመጡ 12 ሰዓት እኔና ቡዜ
መተን አንስተን ወደ ምንወስድ ቦታ እንወስድሃለን። እሺ በጣም ነው የምናመሰግነው። ምንድነው አሁን ሌላ የሚሰማ ነገር ወይ የምትፈልገው ነገር አለ እንድናደርግ ለምትፈልገው? ምን እናድርግልህ?